ለክርስቶስ ተሰቃየው። ደራሲውና ባለታሪኩ ሪቻርድ ውምብራንድ፣ ተርጓሚው ተስፋዬ መስፍን፣ ተራኪ ዳዊት ወርቁ። ክፍል 3። ይህን በመሰለ መንገድ እስከ የካቲት 29 ቀን 1948 ዓ.ም ድረስ ወንጌልን በታማኝነት አስፋፋ ነበር። አንድ እሁድ ቀን ግን እንዲህ ሆነ። ወደ ቤተ ክርስቲያን ሲሄድ ሳለሁ በድንገት በሚስጥር ፖሊሶች ተይዤ ወደ መኪናቸው እንድገባ ተደረኩ። 4 ሰዎች ከመኪናው ወጥተው ወደ ውስጥ ወረወሩኝ። በዚያች እሁድ የታሰርኩት እኔ ብቻ ሳልሆን በተለያየ ስፍራ የነበሩ ክርስቲያኖችንም አስረዋቸው ነበር። ከዚያ በኋላ እኔ ራሴ እንኳን ወደማላውቀው ስፍራ ተወሰድኩ። ለ8 ተኩል ዓመት ማንም ለኑር ልሙት የሚያውቅ አልነበረም። አንድ ቀን የሚስቴን ልብ በሐዘን ሊሰብር የፈለገ ወታደር ሄዶ እኔ እንደሞትኩና በቀብሬም ስነ ስርዓት ላይ እንደነበረ ነገራት። ይህ ምን አይነት መርዶ እንደሆነ እናንተ ባሎቻችሁን ወይንም ሚስቶቻችሁን የምትወዱ አስቡት። በዚያች እኔ በታሰርኩባት ዕለተ ሰንበት ብዙ ክርስቲያኖች በሚስጥር ከሚያደርጉት የስብሰባ ቦታ ተይዘው ታሰሩ። የታሰሩት የቤተ ክርስቲያን መሪዎች ብቻ ሳይሆኑ ምዕመኑ፣ ሕፃኑ፣ ጎልማሳው፣ አሮጊቶችና ሽማግሌዎች እንዲሁም ጡት ያልጣለ ልጇን የያዘች እመጫት እንኳ አልቀረችም። በክርስቲያኖች ላይ ይህ ነው የማይባል መከራ ደረሰ። ቢሆንም ክርስቲያኖች ያን ሁሉ በትዕግስት ቻሉ። የማይነገር ፍዳ። አንድ የቤተ ክርስቲያን መሪ በጋሉ ቢላዎችና ሹል ብረቶች እየተሰቃየ ታስሮ ነበር። በታሰረበት ጠባብ ክፍል ውስጥ በቱቦ ተደርገው መጠን ስፍር የሌላቸው የተራቡ አይጦች እንዲገቡ ይደረጋል። ይህ ሰው ለመተኛት ፈጽሞ ጊዜ የለውም። አይጦች እንዳይበሉት ለሕይወቱ መከላከል ነበረበት። ይህን በመሰለ መንገድ ለ2 ሳምንታት ያህል እንዲሰቃይ ተደረገ። ይህ ሁሉ ስቃይ በዚህ በተለየ ቤተ ክርስቲያን መሪ የተፈጸመበት ክርስቲያኖች የት ቦታ እንደሚገኙ ለፖሊሶች በመንገር ሌሎች ክርስቲያን ወንድሞችን አጋልጦ ለመስጠት ፈቃደኛ ባለመሆኑ ነው። ይህ ቆራጥ ክርስቲያን ወንድሞቹን አጋልጦ ከመስጠት ይልቅ ርኅራኄ በሌላቸውና ሰው ለማሰቃየት ብቻ የተፈጠሩ በሚመስላቸው ሰዎች እጅ መሰቃየትን መረጠ። በዚህ ሁሉ ስቃይ ፍንክች እንዳላለ ባዩ ጊዜም ምናልባት ልጁን ፊቱ ብናሰቃየው ስለ ልጁ ስቃይ ሲል ይናገር ይሆናል በማለት የ14 ዓመት የሆነውን አንድ ልጁን እፊቱ አምጥተው ይገርፉት፣ ልዩ ልዩ በሆኑ ስቃዮችም ያሰቃዩት ነበር። ያም ሰው የልጁን መደብደብ መሰቃየት ሲያይ እንደ እብደት አደረገው። ልጁ የሚገረፈው ግርፋት እጥፍ ድርብ ሆኖ ይሰማው ነበር። በዚህ ጊዜ ተስፋ በመቁረጥና በመበሳጨት ልጁን አሌክሳንደር፣ አንተን ፊቴ ሲያሰቃዩ ለማየት ስለማልፈልግ የሚፈልጉብኝን መናገሬ ነው አለው። ልጁም አባቱን መለስ ብሎ ትንንሽ አይኖቹን ክብልል እያደረገ አባባ፣ ለምን ይሄ ልታደርግ ታስባለህ? ሕያው ሆኜ የዚያ ሃይማኖቱን የካደ ሰው ልጅ ከምባል ወደ ናፈኩት ጌታዬ መሄድ መርጫለሁና ታገስ ካለው በኋላ በገራፊዎች በደረሰበት ስቃይ ሞተ። አባትየውም የወለደው ልጅ ምን ያህል የጌታን ፍቅር የተጠማ መሆኑን ካየ በኋላ የራሱም እምነት ከመቼውም ጊዜ ይልቅ በጣም ከፍ ያለ ሆነ። የታሰርንበት ካቴና ከውስጥ በኩል ብዙ ሚስማሮች ነበሩበት። የወጉን ስቃያችንም እንዲበዛ ያደርጉን ነበር። ክርስቲያኖች የዝቅዝቅ እየተሰቀሉ ይገረፋሉ። በረዶ ቤት ውስጥ ይጥሉንና በቅዝቃዜው ጽናት ወደ ሞት አፋፍ ስንደርስ ማለት የመሞትን ምልክት ስናሳይ አውጥተው ለጥቂት ጊዜ ፀሐይ ያሞቁንና መልሰው እዚያው በረዶ ውስጥ ጨምሩናል። ይህንንም በአንድ ቀን ውስጥ ብዙ ጊዜ በመደጋገም ያደርጉ ነበር። ይህ ብቻ አልነበረም። በቁመታችን ልክ በሆነ ቁም ሳጥን ውስጥ እንገባለን።
ያም ቁም ሳጥን ከግራና ከቀኙ ሰውነትን ለመዘንጠል በሚችሉ በጣም በተሳሉ ቢላዎች የተሞላ ነው። ራሳችንን እንኳን ከአንድ ጎን ወደ ሌላው ለማዛወር አንችልም። ያን ለማድረግ ብንደፍር እንኳን እነዚያ የተሳሉ ቢላዎች ሰውነታችንን በጭከና ይበጡት ነበር። ከስቃይ ፋታ የምናገኘው ቀጥ ብለን የቆመን እንደሆነ ብቻ ነው። ታዲያ ሰው እስከ መቼ ቆሞ ይችላል? ልንቀመጥ አንችልም። ሌላ ቀርቶ ትንሽ ከተንቀሳቀስን ያለንበት ሳጥን በደም ሲጨማለቅ ድረስ ሰውነታችን በእነዚያ ስል ቢላዎች በመዘንጠል ይደማ ነበር። አይ ስቃይ! በዚህ ሁሉ ስቃይ የክርስቲያኖች አምላክ አብሮን ነበር። ገራፊዎቹ ክርስቲያኖችን ሲያሰቃዩ እኛ ዲያብሎሶች ነን እያሉ በመጮህ ነው። ታዲያ የሚያስደንቀው ነገር ገራፊዎች ፊታቸውን ሲያጨልሙ፣ ተገራፊዎች ግን ፊታቸውን በሰማያዊ ደስታ ፈክቶ ማየቱ ነበር። እኛ ውጊያችን ከስጋና ከደም ጋር ሳይሆን ከጨለማ ገዢዎችና ከክፋት ሰራዊት ጋር ነው። ኮሚኒዝም ከክፋት መንፈሳውያን ሰራዊት የመጣ ትምህርት እንጂ በቀጥታ ከሰው የመነጨ አይደለም። በእርግጥ ይህ ትምህርት የእግዚአብሔርን ቤተክርስቲያን ለማጥፋት ከክፋት የመነጨ ኃይል ነው። ሊገለበጥ ወይንም ሊሸነፍ የሚችለውም በስጋ ክንድ ሳይሆን በመንፈስ ቅዱስ ኃይል ብቻ ነው። አንድ ቀን አንዱን ወታደር ለመሆኑ እኛ እንደዚህ ስንሰቃይ ምንም ሐዘን አይሰማህምን ስል ጠየቅኩት። እንቁላሉን ለመጥበስ ሽፋኑን መስበር አለብን የሚለውን ጥቅስ ነገረኝ። እኔም መልሼ ይህን የጠቀስከውን ጥቅስ እኔ ራሴ ሌኒን እንደተናገረው አውቃለሁ። ታዲያ እኮ ብታስብበት በሰውና በእንቁላል መካከል ትልቅ ልዩነት አለ። እንቁላሉን ብትሰብሩት፣ ብትጨፈልቁት፣ እሳት ላይ ብትጥሉት ስሜት ስለሌለው ምንም አያመው። እናንተ ግን የምታሰቃዩት እኛን እንደናንተ የሚያመንን ሰዎች እኮ ነው አልኩት። ሰው ከሌሎች ነገሮችና ከእንስሳት ምንም ለውጥ የለውም በሚለው የማቴሪያሊስቶች ፍልስፍና ጭንቅላታቸው ተሞልቷል። ሁል ጊዜም እግዚአብሔር የለም፣ ለክፉም ሆነ ለደግ ብድር መከፋፈያ የሆነች ይህች ዓለም ብቻ ናት እንጂ መንፈሳዊ ዓለም እንደሌለ ሊያስረዱ ይሞክራሉ። አንድ ቀን አንዱ የማላምንበት አምላክ እስከዚህ ሰዓት አደረሰኝ፣ የልቤን ጭከና በእነዚህ ክርስቲያኖች ላይ ለመግለጽ ስላበቃኝ በጣም አድርጌ አመሰግነዋለሁ ሲል ሰማሁት። ይህንንም ሲናገር በልቡ ያለው ጭከና ጎልቶ በፊቱ ላይ ይነበብ ነበር። ምናልባት አዞ ሰውን እንደበላ ቢነግረኝ በጣም አዝናለሁ። ቢሆንም አላደንቅም። ምክንያቱም ተፈጥሮ ራሱ እንደዚያ እንደሆነ ስለማውቅ ነው። ነገር ግን እንደኔ የተሟላ ስሜት ያለው ሰው እኔን ማሰቃየት እንዴት ደስ ሊለው እንደቻለ ገርሞኛል። ሰብአዊ ፍጡር የሰውን ቅርጽ ይዞ የአውሬን ጭካኔ ይዞ ቢገኝ አሳዝን። ከዚያ ሰው ንግግር የተረዳሁት ሞራል ቢስ መሆኑን ነው። ኮሚኒዝም ምንም እንኳን ስለ ሞራል አብዝቶ የሚናገር ቢሆንም እንኳን እውነተኛውን የሰብአዊነትን ሞራል ከልባቸው ፍቆታል። የምናምነውንም አዳኝ የክርስቶስን ወንጌል ለመቀበል እንደማይሹ ሁሉ እኛም ለኮሚኒዝም ማለት ኮሚኒስቶች መልካም ለሚሉት ትምህርት በልባችን ውስጥ ቦታ አልነበረንም። ክርስቲያኖች በመስቀል ላይ ይታሰሩና ይሰቃዩ፣ እንደታሰሩም ይደበደቡ ነበር። ያንም የተሰቀሉበትን መስቀል በመትከል እዩ የእናንተ ክርስቶስ እንዴት ያምራል፣ እንዴትስ የሚያስደስት ስጦታ ከሰማይ ይዞላችሁ መጣ በማለት ያሾፉባቸው ነበር። እንደዚህ ከተሰቃዩት የእምነት አርበኞች አንዱ ቄስ ሚላን ሃይሞቢኪ ነበሩ። የታሰሩ ክርስቲያኖች ብዙ ከመሆናቸው የተነሳ በስማቸው ለማወቅ አዳጋች ነበር። በየቀኑ የእስር ቤትን ሕግ አፍርሳችኋል በመባል ከመኝታ ቤታቸው እየተጠሩ ይገረፋሉ። ይህ ቄስ ሚላን ግን ስለ ሌሎች ቅጣት ይገረፍ ነበር በጅራፍ። ለአንድ ሰው ጥፋት መደበኛ ቅጣት የነበረውም 25 ጅራፍ ነበር። ብዙዎች ይገረፉ ነበር። አንዱ የሚገረፈውን ግርፋት ሌላው ይገረፍለታል። ይህ ግን ምን አይነት ፍቅር እንደሆነ ለመግለጽ ያዳግተኛል። አንድ ጊዜ አንዲት ልጃገረድ ወንጌልን ለወጣቶችና ለሕፃናት ያስተማረች መሆኑ በብዙ ምስክሮች ስለተረጋገጠባት እስራት ይገባታል በማለት ተፈረደባት። ሰርጓን በቅርብ እንደሆነ ከተረዱ በኋላ ነገሩን ይበልጥ አሳዛኝ ለማድረግ
በሰርጓ ዕለት ሊያስሯት አቀዱ። ከጥቂት ሳምንታት በኋላ የዚያች ልጅ ሰርግ ደረሰ። የሙሽራ ልብሷን ለብሳ ከሙሽራዋ ጋር ጎን ለጎን ተቀምጣም ሳለ በድንገት በሩ ተከፈተ። ወዲያው ፖሊሶች ገቡና የያዙትን ካቴና እጇ ላይ አጠለቁላት። ወንጌልን መስበኳ በብዙ ምስክሮች ስለተረጋገጠባትም የረጅም ጊዜ እስራት እንደሚጠብቃት አረዷት። ወደ ሙሽራዋ ዞር ብላ እያየች ዛሬ በዚህ ቀን የሰማያዊ እጮኛዬ ቀለበት ስለደረሰኝ አምላኬን በጣም አመሰግነዋለሁ ካለች በኋላ የታሰረችበትን ካቴና ሳመች። ወታደሮችም ምንም እንኳ በነገሩ ልባቸው ቢነካም ትዕዛዝ ነውና እያመናጨቁ ይዘዋት ሄዱ። ለ5 ዓመታት በብዙ መከራ ስትሰቃይ ከቆየች በኋላም በ5ኛው ዓመት እንድትፈታ ተደረገ። ያ ታማኝ እጮኛዋም ለ5 ዓመታት በታማኝነት ከጠበቃት በኋላ ተገናኝተው እንደገና የሰርግ በዓላቸውን አከበሩ። ብሬን ዎሽንግ ምን አይነት ነው? ምናልባት አንዳንዶች ስለ ብሬን ዎሽንግ የሰሙት በኮሪያና በቪየትናም ጦርነት ጊዜ ብቻ ይሆናል። ግን እንዴት እንደሆነ አያውቁ። እኔ በእስር ቤት ብዙ የተሰቃየው በሆነም እንኳ ከሌሎች ይልቅ በጣም የከፋ ስቃይ ነው። ክርስቲያኖች ብሬን ዎሽ ሲደረጉ በየቀኑ ለ17 ሰዓት ያህል እየጮሁ ኮሚኒዝም ጥሩ ነው፣ ኮሚኒዝም ጥሩ ነው፣ ኮሚኒዝም ጥሩ ነው፣ ኮሚኒዝም ጥሩ ነው፣ ክርስትና ግን መጥፎ ነው፣ ክርስትና ግን መጥፎ ነው እንዲሉ ይደረጉ ነበር። ብዙ ሰዎች በዚህ ስቃይ አማካይነት ሞቱ። እኔም 4 የጀርባ አጥንቶቼና ሌሎችም ብዙ አጥንቶቼ የተሰበሩ፣ በጋለ ብረት የተወጋሁት ለሌሎች ሊነገሩ እውነተኛ ማስረጃ ሊሆኑ የሚችሉ 18 ጠባሳዎች በሰውነቴ ላይ አሉኝ። በኦስሎ ያሉ ዶክተሮች ስለ ጤንነቴ ሙሉነት ምርመራ ካደረጉ በኋላ በሰውነቴና በአጥንቶቼ የደረሰብኝ ጉዳት እንዲሁም በዚህ ስቃይ የለከፈኝን የሳምባ በሽታ ጠንቅ ባዩ ጊዜ ይህ ምንም ምክንያት ልንሰጠው የማንችለው ራሱን የቻለ ንጹህ ተአምር ነው አሉኝ። በእርግጥ እንደ ሜዲካል ሳይንስ አባባል በሽታዬና የደረሰብኝ ስቃይ ለሞት የሚያበቃኝ ነበር። ዳሩ አምላካችን የተአምራት አምላክ ነውና እስካሁን ጠበቀኝ። ምናልባት በዚያ ስቃይ ሞቼ በሆን ኖሮ ዛሬ እናንተ ድምፄን አትሰሙም ነበር። ነገር ግን የክርስቲያኖችን የእምነት ገድል ላላያችሁትና ላልሰማችሁት ለእናንተ አውጅ ዘንድ አምላክ አዳነኝ። ከእስር ቤት ስለመፈታት ለ8 ተኩል ዓመት በእስር ቤት ነበርኩ። በደረሰብኝ ስቃይ ብዙ ክብደት ቀነስኩ። ብዙ አስቀያሚ ጠባሳዎች በሰውነቴ ነበሩ። መልኬ ገርጥቷል፣ አጥንቴ ገጥቷል። የጀርባ አጥንቶቼ ስለተሰበሩ ጎብጫለሁ። ይህን ሁሉ ስቃይ አልፌ በ1956 ዓ.ም የተወሰነልኝን የእስራት ዘመን ጨርሼ ከእስር ቤት ወጣሁ። ወደ ቀድሞ ጥፋቴ ማለት ወንጌልን እንዳልሰብክ ጥብቅ ማስጠንቀቂያ ተሰጠኝ። ዳሩ ግን ከጥቂት ጊዜ ረፍት በኋላ ከበሽታዬ ሳገግም እንደገና ወንጌሌን በአንድ ቦታ ስሰብክ እጅ ከፍንጅ ስለተያዝኩኝ እንደገና ለ5 ተኩል ዓመት ተፈርዶብኝ ወህኒ ገባሁ። የሁለተኛው የእስራት ጊዜ ከመጀመሪያው በብዙ መንገድ የከፋ ነበር። እኛ እንሰብካለን፣ እነርሱም ይደበድቡናል። የመጀመሪያዎቹን 8 ተኩል ዓመታት ጨርሼ ስወጣ ወንጌልን እንዳልሰብክ አስጠንቅቀውኛል። እንደገና ወንጌልን ስሰብክ ብገኝ የሚደርስብኝንም አውቃለሁ። ዳሩ እኔና አብረውኝ ተፈተው የነበሩት ክርስቲያኖች የተነገረንን ማስጠንቀቂያና ዛቻ ረስተን እንደገና ወንጌልን ለመስበክ ተዘጋጀን። አብረው ለታሰሩት እስረኞችም ወንጌልን እንሰብክ ነበር። አንድ ቀን አንድ ክርስቲያን ወንድም አብረውት ለታሰሩት እስረኞች ወንጌልን ሲሰብክ ስለተገኘ ወታደሮቹ መጥተው ወደ መግረፊያው ክፍል ከወሰዱት በኋላ ክፉኛ ደበደቡት። ደም ከሰውነቱና ከራሱ ይጎርፍ ነበር። አጥንቶቹም ተቀጠቀጡ።
በዚህ ሁሉ ስቃይ እንደ ሬሳ ተዘረጋ። ገራፊዎቹም የሞተ መስሏቸው ጥለውት ሄዱ። ወዲያው ያ ሰው ከወደቀበት ተነስቶ ወደ እስረኞቹ መጥቶ የደከመ ሰውነቱን ማሳረፍ ሲገባው ወንድሞቼ ቅድም ገራፊዎቹ ሲወስዱኝ ምን ላይ ነበር ያቆምኩት አላቸው። ያቋረጠበትንም ቦታ ከነገሩት በኋላ እንደገና ስብከቱን ቀጠለ። እነሱ ይገርፋሉ፣ ክርስቲያኖች ይሰብካሉ። እነሱ መልካም ገራፊዎች ናቸው፣ እኛም መልካም ሰባኪያን ነን። በአሜሪካና በሌሎችም ሀገሮች ብዙ ወንጌላውያን የሚሰለጥኑባቸው ትምህርት ቤቶች አሉ። እነዚህ እስረኞች ግን ስለ ወንጌል ወይንም ወንጌልን ስለመስበክ ብዙ ችሎታ ሳይኖራቸው የሚሰብኩት ስብከት ኃይል ያለው ነበር። በስብከታቸው ብዙ ነፍሳትን ወደ ጌታ ይመልሳሉ። ታዲያ ለዚያም ዋጋ ይከፍሉበታል። ዋጋቸውም መታሰር፣ መገረፍ፣ መሰቃየትና መገደል ነው። በዚህ ሁሉ ክርስቲያኖች በጨለማ ላሉ ነፍሳት የወንጌልን ብርሃን ያበሩ ነበር። ጌራ በሚል ስፍራ ባለው እስር ቤት ግሬኮ የተባለ ክርስቲያን ብዙ አሰቃቂ በሆኑ የስቃይ አይነቶች ፍዳውን ያይ ነበር። ብዙ ይደበድቡትና ሰውነቱን ስቶ ዝሎ ሲወድቅ ሕክምና ያደርጉለታል። ለጊዜው መልካም ምግብ እየቀያየሩ ያበሉታል። ሰውነቱ ከበረታ በኋላ ግን መልሰው ያሰቃዩታል። ይህም የሚደረገው ሬክ በተባለው ሰው አዛዥነት ነበር። ይህም ሰው ለዚያ በእርሱ ለሚሰቃይ ክርስቲያን ወንድም በማሾፍ አነጋገር እንዲህ አለው፣ ታውቃለህ፣ እኔ አምላክ ነኝ፣ በእናንተ ላይ ሙሉ ስልጣን አለኝ፣ ከኔ በላይ ግን ማንም የለም። ልገድላችሁ ብፈልግ እገድላችኋለሁ፣ ላድናችሁ ብወድም የሕይወታችሁ ጌታ ነኝና ላድናችሁ እችላለሁ። ስለዚህ እኔ በሕይወታችሁ ሙሉ ስልጣን ያለኝ የሕይወታችሁ ጌታ ነኝ። ያም ክርስቲያን እንዲህ ሲል መለሰለት፣ ለመሆኑ የምትናገረውን በእርግጥ ታስተውላለህን? አስተውለኸው ወይንም ተረድተኸው ቢሆን ኖሮ በጣም ደስ ባለኝ ነበር፣ ግን አላስተዋልከውም። እወቅ፣ የሁሉ በላይ የሚሆን እግዚአብሔር አለ። እርሱም አንተን ይህን ፍጥረተ ዓለም እንድትገዛ ፈጥሮሃል ማለት የአምላክነት ባህሪ ተሰጥቶሃል። ታዲያ እኮ እሱ ያን የአምላክነት ስልጣን የሰጠህ እንድትታበይ አልነበረም። አንተ በእርግጥ አምላክ ነህ። እግዚአብሔር አንተን ይህን ስልጣን የሰጠህ ግን ለመልካም ነበር። አምነህ የመለኮታዊው ባህሪ ተካፋይ ለመሆን ተፈጠርክ እንጂ ለማሰቃየት አይደለም። ሳውል የጠርሴሱ በፊቱ ይገደል የነበረውን የእስጢፋኖስ ሰማዕቱን ምስክርነት ለመስማት ቸል እንዳለ ሁሉ ይህም ሰው የዚያን የክርስቲያን ምስክርነት አሹፈበት፣ ዘበተበት። ከብዙ ጊዜ በኋላ ግን ያ የሚሰቃየው ክርስቲያን ምስክርነት ዋጋ ያለው መሆኑን ተረዳ። ራሱ በጌታ የሚያምን ክርስቲያን ሆነ። በዚህ ሁሉ ስቃይ የተማርነው ትምህርት ነፍስ የሥጋ ገዢ አለቃ መሆኗን ነው። ነፍሳችን ሁሉም በሚችል አምላክ መንፈስ ስለምትበረታ ይህን ሁሉ ስቃይ የምንታገስበት ኃይል ሰጠን። በዚያን ጊዜ ብቻችንን ሳንሆን የሚወደን አምላካችንም የመከራችን ተካፋይ ነበር። አንድ ጊዜ አንድ ክርስቲያን የሞት ፍርድ ተፈርዶበት ሳለ ከመሞቱ አስቀድሞ በአንድ መሳሪያ በያዘ ወታደር አጃቢነት ሚስቱንና ልጆቹን እንዲጎበኝ ተፈቀደለት። ወደ ቤቱም ሄዶ የሚስቱንና የልጆቹን ጤንነት ከጠየቀ በኋላ ሊሰናበት ሲነሳ ሚስቱን እንዲህ አላት፣ ሚስቴ ሆይ ይኸውና የሞት ፍርድ ተፈርዶብኛል። ሞት ለእኔ የከፋ ነገር ሳይሆን ከማይሻል ወደሚሻል ዓለም መረማመጫ ድልድይ ነው። ወደ ጌታ እንደምሄድ ስለማውቅ በጣም ደስተኛ ነኝ። ሚስቴ ዛሬ እንድታውቂልኝ የምፈልገው ምንም እንኳን ለዚህ ሁሉ ስቃይ ያበቁኝ ኮሚኒስቶች ቢሆኑም የሚያደርጉትን ስለማያውቁ በእነርሱ ላይ ምንም ጥላቻ የለኝም። አንቺንም የምለምንሽ ነገር የባሌ ገዳዮች እያልሽ በእነሱ ላይ ጥላቻ ወይንም ቂም እንዳይኖርብሽ ነው። በሰማይ በአምላካችን ዙፋን ፊት እስክንገናኝ ድረስ ደህና ሁን ብሎ ሚስቱንና ልጆቹን ስሞ ወደ ሰርግ ቤት እንደሚሄድ ሁሉ ደስ እያለው ወደ መገደያው ሲሄድ ነገሩን ሁሉ ልብ ብሎ ያዳምጥ የነበረው ወታደር በነገሩ ልቡ ተነካ። ይህንም ታሪክ የነገረኝ ያ ወታደር ከዚያች ቀን ጀምሮ ክርስቲያን መሆኑ ስለታወቀበት
ወህኒ እንዲገባ ከተፈረደበት በኋላ አብሮኝ በእስር ቤት በነበረበት ጊዜ ነው። ፒርጉ ኦኬና በሚባል እስር ቤት ደግሞ አንድ ማቼቤክ የተባለ የ18 ዓመት ወጣት ታስሮ ነበር። ከስቃዩም የተነሳ ክፉኛ የሳምባ በሽታ ለገፈው። ወላጆቹም የልጃቸውን መታመም ሲሰሙ ምናልባት ያድነው እንደሆነ በማለት ጥቂት ብልቃጥ ስታሮፕቶማስ ይላኩለት። ያም መድኃኒትን የተቀበለው ኦፊሰር ልጁን በእስር ቤት አስጠርቶ እንዲህ አለው፣ አንተ አሁን ገና ምኑንም ያላየ ወጣት ነህ። ከእስር ቤት ልትወጣና እንደ ጓደኞች ይህን ሃይማኖት ትምህርት ልትቀጥል ይገባሃል። በሌሎች ቦታ ያሉ ክርስቲያን ወንድሞች እንኳን እምነታቸውን እንደማይጠቅም ስለተረዱ ሁሉም እርግፍ አድርገው ትተውታል። ይኸውልህ እነዚህ ከዘመዶች የተላኩ በሽታህን በአንዴ ድራሹን የሚያጠፉልህ መድኃኒቶች ናቸው። ዳሩ አለቆቼ ለምን ሰጠው ብለው እንዳይቆጡኝ ስለምፈራ አልሰጥም። ልሰጥህ ብችል እንኳ የሌሎች ያልታሰሩ ክርስቲያኖችን አድራሻ ከሰጠኝ በኋላ ነው። ያኔ ለምን ሰጠው ቢሉኝ ግን የምፈልገውን የክርስቲያኖችን አድራሻ ስለነገረኝ ነው ለማተት ምክንያት ይኖረኛል። ስለዚህ እባክህን ለወጣትነት ጊዜ ይዘንለትና በድብቅ ወንጌልን የሚሰብኩትን የክርስቲያኖች አድራሻ ስጠኝ። ያም ወጣት ይህን ወንጀል በወንድሞቼ በክርስቲያኖች ላይ ፈጽሜ ከእስር ቤት ከመውጣና ሁልጊዜ ከዳተኛነት ትዝ ሲለኝ ሳዝን ከመኖር በዚህ እስር ቤት ውስጥ በያዘኝ በሽታ ተሰቃይቼ መሞትን እመርጣለሁ አለ። ኦፊሰሩም ስማ፣ በእድሜ ከአንተ የሚበልጡ ሰዎች እንኳ ክርስቲያንነታቸውን ትተው የኛ ተባባሪዎች በመሆን የሚስጥር ፖሊሶች ደጋፊዎች ሆነዋል። ነገ አንድ ነገር ብታደርግ እንኳ አንተን አሳልፈው ከመስጠት ወደኋላ አይመለሱም። እነሱስ ብዙ አይተው ብዙ ሰርተው ነው። አንተ ግን ገና ምንም ያላየው ወጣት ምን በወጣ። ስለዚህ ከመሞት መኖርን ምረጥ በማለት በብዙ ቃል ያባብለው ነበር። በምክሩ ምንም ሊበግረው እንዳልቻለ ባየ ጊዜ ወደ እስር ቤቱ ተመልሶ እንዲተኛ ነገረው። ያም ወጣት ስለ ጠላቶቹ ከጸለየ ለእግዚአብሔርም ምስጋናን ከሰጠ በኋላ በዚያች ሌሊት ሞተ። ስለ ክርስቶስ ፍቅር ሕይወቱን አጣ። አንድ ድሃ ሰው ሙዚቃን ይወድ እንደሆነ የመጨረሻዋን ገንዘቡን እንኳ ሙዚቃን ለመስማት ይሰጣል። ቢሆንም አያዝንም፣ አይቆጭም። የሚፈልገውን የሚወደውን ሙዚቃን ሰምቷልና። እኔም ስለምወደው ስለ ክርስቶስ ፍቅር ብዙ ዘመናትን በስርዓት ባሳልፍም እንኳ ምንም ቅር አይለኝም። ከቅዱሳንና ከእምነት አርበኞች ጋር ስለ እምነቴ መከራን መቀበሌ ደስ ይለኛል። ደስታ፣ ዝማሬ፣ ምስጋና ዕለት ዕለት ካፋችን አይለይም። እስር ቤትም ከመግባቴ በፊትም ሆነ አሁን ጌታን በጣም እወዳለሁ። ክቡር አካሉ የምትሆን ቤተክርስቲያንንም እርሱን በመወድበት መውደድ እወዳታለሁ። ስለ ክርስቶስ የምታቀርበውን የፍቅር መስዋዕት አይቻለውና። የሚስቴና የልጆቼ ታሪክ። ወደ እስር ቤት ከተወሰድኩ በኋላ በሚስቴና በልጄ የደረሰባቸውን አላውቅም። ከብዙ ጊዜ በኋላ ግን ሚስቴም ስለ እምነቷ በሌላ እስር ቤት እንደምትሰቃይ ሰማሁ። ክርስቲያን ሴቶችም በብዙ አሰቃቂ መንገድ ይሰቃዩ ነበር። ሊሰራ በታሰበው ካናል ውስጥ ከባድ ስራን እንዲሰሩ ይገደዱ ነበር። ወንዶች እንደሚሸከሙት ከባድ ሸክምን ይሸከማሉ። በረዶው ሳሩ ላይ በረጋበት በክረምት ጊዜ ሳር እንዲያጭዱ ይታዘዛሉ። በእነዚህ ክርስቲያኖች ላይ ሴተኛ ዳሪዎች የበላይ ተቆጣጣሪዎች እንዲሆኑባቸው ተሾሙ። የኔ ሚስት በችግር ምክንያት እንደ ከብት ሳር በላች። አይጥና እባብ በእነዚህ በተራቡ እስረኞች ተበልተዋል። እነዚህን ሴቶች ወደ ጠለቀ አዘቅት ውስጥ ይወረውሯቸውና መልሰው እንደ ዓሣ በመንጠቆ ያጠምዷቸዋል። በሚያሳዩትም ጭንቀት ይስቁባቸዋል። ያ አባት እናቱ እስረኛ የሆኑበት ከርታታው ልጄ ሚሃይ ያለምንም ምክንያት በየአደባባዩ ከመዞር ሌላ ምንም ስራ አልነበረውም። ሚሃይ ከልጅነቱ ጀምሮ ስለ ሃይማኖታዊ ጉዳይና ስለ እምነት ገድል መስማት በጣም ያስደስተው ነበር። አባትና እናቱ ገና በ9 ዓመቱ ከታሰሩበት በኋላም እሱም መከራን መቀበል ግድ ሆነበት። በልጅ አቅሙ ብዙ ችግርን ስላየ የሃይማኖት ጥቅሙ ምንድነው ይል ነበር። ራሱን ለመርዳት በ9 ዓመቱ
መድከም ነበረበት። የእስረኛ ክርስቲያኖችን ልጆች መርዳት እንደ ወንጀል ስለሚቆጠር ምንም እንኳ ፈቃደኞች ቢኖሩም ሊረዱት አልደፈሩም። ሁለት ወይዛዝርት እርሱን መርዳታቸው በኮሚኒስት አለቆች ዘንድ እንደ ወንጀል ስለተቆጠረ እንዲታሰሩና እንዲገረፉ ተፈረደባቸው። ከስቃዩም ጽናት የተነሳ ካለፉት 15 ዓመት ጀምሮ እስከ ዛሬ ድረስ ሽባዎች ሆነዋል። አንዲት ወይዘሮ ደግሞ ሚሃይን ሲንከራተት አግኝታው ስለረዳቸው 8 ዓመት እንድትታሰር ተፈርዶባት ከስቃይ የተነሳ ጥርሶቿ ረገፉ፣ ከአጥንቶቿም ብዙዎቹ ተሰበሩ። ሚሃይ በክርስቶስ ስለማመኑ። በ11 ዓመቱ ሚሃይ በአንድ መስሪያ ቤት ራሱን ለመርዳት ተቀጠረ። ባሳለፋቸውም ብዙ የመከራ ዘመናት አማካኝነት እምነቱ ተዳክመዋል። ነገር ግን እናቱ በታሰረችበት በሁለተኛው ዓመት እንዲጎበኛት ተፈቀደለትና ወደ ኮሚኒስቶች እስር ቤት ሄዶ እናቱን ከብረት አጥር ወዲያ አያት። በስቃይ ምክንያት ከስታለች፣ ጠቁራለች፣ መልኳም ገርጥቷል። አንድ ያረጀና የተበጣጠቀ የእስረኞች ልብስ ለብሳ ነበር። ቢሆንም ሚሃይ እናቱን ከብዙ እስረኞች መሃል መለየት አላወቀው። እሷም ለብዙ ጊዜ ተለይቷት የነበረውን ልጇን ባየች ጊዜ ስለ ጤንነቱ ወይንም ስለ ኑሮ ከመጠየቋ ፊት ልጄ ሚሃይ በክርስቶስ እመን አለችው። ዘበኞችም ከልጇ ጋር ከምትነጋገርበት ቦታ ነጥለው እያመናጨቁ ወሰዷት። ሚሃይ የእናቱን እንዲህ መሰቃየት በተለይም ርኅራኄ በሌላቸው ወታደሮች ስትገፈተር ሲያይ ስቅስቅ ብሎ አለቀሰ። ቢሆንም ምንም ለማድረግ እንደማይችል ይገባዋል። በዚያች ደቂቃ ሚሃይ እንዲህ ሲል ከህሊናው ይወያይ ጀመር። ክርስቶስ ታማኞቹን በእንደዚህ ያለ መከራ ጸንተው ስለ ክብሩ እንዲቆሙ ብርታትንና ትዕግስትን የሚሰጥ አምላክ ከሆነ በእርግጥ እርሱ እውነተኛ አዳኝ ነው። በዚያች ቅጽበት ያለፈውን ኃጢአቱን ተናዘዘ፣ በጌታ በኢየሱስ ክርስቶስም አመነ። ሰው በደስታ ጊዜ ሰውን ይወድ ይሆናል። ዳሩ ክርስቲያኖች ግን በስቃያቸው እንኳ ነፍሳትን ወደ ጌታ ያመጣሉ። ይህም የመጀመሪያዊቱን ቆራጥ ቤተክርስቲያን ከኢየሩሳሌም ጀምሮ በመላው ዓለም እንድትስፋፋ እንድትንሰራራ አድርጓታል። ከጥቂት ጊዜ በኋላ ሚሃይ ትምህርት ቤት ፈልጎ ገባ። በትምህርቱም ትጉ ስለነበረ እንደ ሽልማት አድርገው የወጣቶች ኮሚኒስት ፓርቲ አባሎች የሚያደርጉትን ቀይ ከራባት ሰጡት። ሚሃይ ግን የክርስቶስ ወንጌል ተቃዋሚዎች የሆኑትን የኮሚኒስቶችን አርማ አላደርግም አለ። በዚህም ከትምህርት ቤት ተባረረ። ያለ ትምህርት ጥቂት ዓመታትን ካሳለፈ በኋላ የክርስቲያን እስረኞች ልጅ መሆኑንና ከቀድሞ ትምህርት ቤት የተባረረበትን ምክንያት ማንም እንዳያውቅ ልዩ ጥንቃቄ አድርጎ ትምህርት ቤት እንደገና ገባ። በትምህርት ቤቱም ለተማሪዎች ሁሉ አንድ ቴሲስ ማለት የመጽሐፍ ቅዱስና የእምነት ተቃራኒ የሆነ ድርሰትን እንዲጽፉ ታዘዙ። ሚሃይ የጻፈው ግን እንዲህ በሚል ነበር። ስለ መጽሐፍ ቅዱስ የተሰጡት አስተያየቶች ሐሰተኞች ናቸው። የተሰነዘረው ነቀፋ ከእውነት የራቀ ነው። በእርግጥም ፕሮፌሰሮቻችን መጽሐፍ ቅዱስን ወይንም ክርስትናን ምን እንደሚያስተምር አልተረዱትም። ቢረዱ ኖሮ ግን መጽሐፍ ቅዱስ ፈጽሞ ከሳይንስ ጋር እንደሚስማማ ባወቁ ነበር። በዚህም ድርሰት ምክንያት ከትምህርት ቤት ለሁለተኛ ጊዜ ተባረረ። 2 ዓመት ራሱን የሚረዳበትን አነስተኛ ሥራ እየሰራ ያለ ትምህርት አሳለፈ። በመጨረሻም በአንድ ሴሚናር ውስጥ እንዲያጠና ገባ። ከዚያም የሚያጠናው ማርክሲስት ቴዎሎጂ ነበር። አሁንም ሚሃይ ከእምነቱ ማለት ከክርስትና ጋር የሚጻረርን ትምህርት ሲያስተምሩ ስለሰማ በጉባኤ መሃል ቆሞ በድፍረት የትምህርታቸውን ስተተኛነት አስረዳ። ከጉባኤውም ብዙዎቹ እርሱ በተናገረው ተባባሪዎች ነበሩ። በዚህም ምክንያት ያን ሴሚናሪ ሳይጨርስ ከትምህርት ቤቱ ተወገደ። አንድ ቀን በአንድ ትልቅ አዳራሽ ውስጥ እግዚአብሔር ላለመኖሩ አንድ ፕሮፌሰር ንግግር ያደርግ ነበር። ሚሃይም ጥያቄ ለመጠየቅ ስለፈለገ ፈቃድ ካገኘ በኋላ እንዲህ ሲል ጠየቀው። አንተም ስትፈራ ስትቸር በተናገርከው ንግግር እነዚህን ወጣቶች ሁሉ ካሳት በኋላ ያ የለም የምትለው እግዚአብሔር የኖረ እንደሆነ በኋላ ለሚደርስባቸው ቅጣት ምን ዋስትና ትሰጣቸዋለህ? አለው። ፕሮፌሰሩ መልስ አልነበረውም። ከጉባኤው ብዙዎቹ ከሚሃይ ጋር ተስማሙ።
ይህም የሚያሳየን አንድ ሰው የመናገር ድፍረት ኖሮት በማንኛውም ቦታ ስለ ክርስቶስ ከመሰከረ ምንጊዜም ደጋፊ እንደማያጣ ነው። ስለ አንድ 6 ልጆቹን ትቶ ስለ ክርስቶስ ፍቅር ወህኒ የገባ ሰው ታሪክ ልንገራችሁ። ይህ ሰው ወንጌልን በሚስጥር ማስፋፋቱ ስለተረጋገጠ 6ቱ ዕድሜያቸው ከ16 እስከ 17 ሊሆኑ የደረሱ ልጃገረዶችና ወንዶች ልጆቹን ትቶ ወህኒ ገባ። እነዚህ ልጆች ስራ ሊይዙ አይችሉም፣ ምክንያቱም የክርስቲያን እስረኛ ልጆች በመሆናቸው ነው። የግል ስራ ስለሌለ ሊቀጥራቸው የሚችል አልነበረም። ስራ ሊሰጥ የሚችለው መንግስቱ ብቻ ነው። እነዚህ የደረሱ ልጃገረዶች በእናታቸው በእነርሱና በሌሎች እህቶቻቸውና ወንድሞቻቸው የደረሰውን ችግር ለማቃለል ምንም መንገድ ስላላገኙ እናታቸውን ለመርዳት ሲሉ ሴተኛ አዳሪዎች ሆኑ። ይህንን ሲያይና ሲሰማ የ14 ዓመት ወንድማቸው በድንጋጤ ራሱን ሳተ። ከጥቂት ጊዜ በኋላ ግን የታሰረ አባታቸው ተፈታ። በመፈታቱም ደስተኛ አልነበረ። እንዲያውም ዕለት ዕለት ይጸልየው የነበረው አምላኬ ሆይ እዚህ ሆኜ ይህ በሕዝብህ የሚደረገውን አመፅ ከማየት እስር ቤት ተመልሼ ስለ ክብረ መሰቃየትን እመርጣለሁ የሚል ነበር። ይህም ሰው እንደተመኘው አንድ ቀን በመንገድ ዳር ልጆችን ሰብስቦ ስለ ክርስቶስ ሲያስተምር ስለተገኘ እንደገና ወህኒ እንዲገባ ተደረገ። እነዚህ ሴተኛ አዳሪዎች የነበሩ ልጆቹም ዛሬ የሚስጥር ፖሊሶች አባሎች ናቸው። ቀድሞ ክርስቲያኖችና የክርስቲያን እስረኞች ልጆች እንደሆኑ በሚያውቃቸው ሰዎች ቤት እየዞሩ ብዙ ክርስቲያኖችን አሳሰሩ።